ተራ ወጣቶችን ወደ ታላቅ መሪነት የሚቀይረው 1% የስልጣን ሳይኮሎጂ። ስለ ስልጣን ወይም ስለ ፖለቲካዊ መሪነት ስናስብ አብዛኛውን ጊዜ ወደ አእምሯችን የሚመጣው ትላልቅ መድረኮች፣ ክብር ወይም በሰዎች ላይ ትዕዛዝ ማስተላለፍ ሊሆን ይችላል። ብዙዎች መሪነት ለተመረጡ ጥቂት ሰዎች ብቻ ከሰማይ የሚሰጥ ልዩ ዕድል ነው ብለው ያስባሉ። ነገር ግን ታሪክ የሚነግረን ታላቅ እውነት አለ። መሪዎች አይወለዱም፣ በዝምታ ክፍል ውስጥ በጥንካሬ ይጠረባሉ። ዛሬ በዓለም ላይ የምታዩቸው በሚሊዮን የሚቆጠሩ ሰዎችን ሕይወት የሚቀይሩ ታላቅ ፖለቲከኞችና መሪዎች ትላንትና እንደማንኛውም ሰው ተራ ቦታ ላይ ነበሩ። ነገር ግን በውስጣቸው ትልቅ የለውጥ እሳት የነደደባቸው ወጣቶች ነበሩ። ዛሬ በጥላ ቻናላችን አንድ ወጣት ካለበት ተራ ህይወት ተነስቶ እንዴት የሰዎችን አስተሳሰብ የሚመራ ማህበረሰቡን የሚቀይር እና ወደ ታላቅ ስልጣንና መሪነት የሚገሰግስበትን 4 የተደበቁ የስነ ልቦና ሚስጥሮች በጥልቀት እንፈትሻለን። ይህ ቪዲዮ ዝም ብሎ አነቃቂ ሳይሆን የወደፊቱን የሀገር መሪዎች ማንነት የሚቀርጽ ጥልቅ የአመራር ትምህርት ይሆናል። አንደኛው መሪነት የሚጀምረው ማህበረሰቡን በቅርብ በማገልገል ነው። የመጀመሪያውና ትልቁ የአመራር ምስጢር ነው። መሪነት ከትልቅ ወንበር ሳይሆን ከታች ማህበረሰብን በቅርብ ከማገልገል መጀመሩ ነው። እውነተኛ መሪዎች የህዝብን ህመም፣ የእናቶችን እንባ፣ የወጣቱን ስራ አጥነት እና የስርዓቱን ስቃይ በቅርቡ የሚያውቁ ናቸው። ለምሳሌ በጤናው ዘርፍ፣ በትምህርት ወይም በማህበራዊ አገልግሎት ላይ ሌሊትና ቀን የሰዎችን ህይወት ለመታደግ የሚለፉ ትናንሽ ቡድኖችን እና እቅዶችን በኃላፊነት የሚመሩ ሰዎችን ተመልከቱ። እነሱ በየቀኑ ለሰው ልጅ እውነተኛ ስሜት እና ችግር ጋር ነው የሚኖሩት። ስልጣን ማለት ሰዎችን ማዘዝ ማለት አይደለም። ስልጣን ማለት የሰዎችን ችግር ተረድቶ መፍትሄ መሆን ማለት ነው። ዛሬ ባለበት ቦታ ላይ ሰዎችን በታማኝነት በዲሲፕሊን እና በጥራት ማገልገል ስትጀምር የአመራር ብቃት በተፈጥሮ እያደገ ይሄዳል። ትልቅ መሪ ለመሆን መጀመሪያ በትናንሽ ኃላፊነቶች ውስጥ ታማኝ መሆን አለበት። ሁለተኛው የንግግር ጥበብና ሰዎችን በሀሳብ የማማረክ ጉልበት። ሁለተኛው የአመራር ምስጢር ነው፣ የሀሳብና የንግግር ጉልበት። the power of public speaking ነው። በፖለቲካም ሆነ በማንኛውም ታላቅ መድረክ ላይ ሰዎችን መምራት የምትችለው በውስጥ ያለውን ታላቅ ራዕይ በሰዎች አእምሮ ውስጥ በግልጽ መሳል ስትችል ብቻ ነው። አንድ መሪ በሚናገርበት ጊዜ ተስፋ የቆረጡ ወጣቶች ተስፋ ሊያገኙ ይገባል። የተበታተኑ ሀሳቦች በአንድ ላይ ሊሰበሰቡ ይገባል። ይህ ጥበብ ደግሞ ዝም ብሎ የሚመጣ አይደለም። የጥና ቻናል ራሱ ለዚህ ትልቅ ማሳያ ነው። እዚህ ቻናል ላይ የምታዩቸው ይዘቶች ሰዎችን በሀሳብ የማሳመን፣ ስነ ልቦናቸውን የመረዳት እና አቅጣጫ የማሳየት ታላቅ ልምዶች ናቸው። ህዝብን መምራት የሚፈልግ ወጣት መጀመሪያ ሀሳቡን በንጽህና እና በድፍረት መግለጽ መለማመድ አለበት። ቃላቶች ሰዎችን የማንቀሳቀስና ታሪክ የመቀየር ትልቅ የፖለቲካ መሳሪያዎች ናቸው። ሶስተኛው የስትራቴጂክ እቅድና የዝምታ ዝግጅት። ሶስተኛው ምስጢር ስትራቴጂካዊ አስተሳሰብ ወይንም ስትራቴጂክ ቲንኪንግ ነው። ሰነፍ መሪዎች በስሜት ይነዳሉ። ብልጥ መሪዎች ግን በእቅድና በስትራቴጂ ይመራሉ። የወደፊቱን የ3 ወር፣ የ6 ወር፣ የ5 ዓመት አሻግሮ ያያሉ። እኔ በራሴ ህይወትና በስራዬ ካየሁት እድገት ወይንም ፕሮግሬስ የተጠውት ነገር ቢኖር ስኬት የሚመጣው በዘፈቀድ ሳይሆን በጥልቅ ስትራቴጂክ እቅድ መሆኑን ነው። ሁኔታዎች ሳይመቻቹ፣ ሀብት ሳይሟላ ባለ አነስተኛ ሎጂስቲክስ መማር ማለት ነው። የወደፊት ታላቅ ፖለቲካ መሪ ማንነት የሚቀረጸው ዛሬ በምታደርጋቸው ትንሽ የድርጊት መርሃ ግብሮች ውስጥ ነው። አራተኛና ከሁሉም በላይ ዋናው ምስጢር የአእምሮ ጥንካሬ ወይንም ሜንታል ሪዚሊየንስ ነው። ፖለቲካ እና መሪነት ከፍተኛ ማዕበል ያለበት ትችት፣ ነቀፋ
እና ጫና የበዛበት ከባድ ሜዳ ነው። ዙሪያህን ያሉ ሰዎች በሙሉ ሲጮሁ፣ አንተ ግን መረጋጋት አለብህ። ታላቁ መሪ ኔልሰን ማንዴላ ለ27 ዓመታት በሮበን አይላንድ ወህኒ ቤት ውስጥ በዝምታ ሲታሰሩ ያቺ ጠባብ ክፍል ለሱ የአስተሳሰብ መጠለያው ነበረች። እዚያ ውስጥ ሆኖ ራሱን ገነባ፣ ንቀትን አሸነፈ፣ ፍርሃትን ገደለው። ከእስር ቤት ሲወጣ ግን ሀገሩን ደቡብ አፍሪካን የመምራት ስልጣኑን በተፈጥሮ አገኘ። መሪ መሆን ከፈለግ የውስጥ ዝምታ መጠለል ኖር ይገባል። ስለዚህ ወዳጄ ዛሬ ባለበት የትንሽ ስራ ቦታ ወይንም በግል ቦቴ ውስጥ ዱ ኢት ናው ዛሬውኑ አድርገው የሚለውን መሪ መገንባት ጀምር። የወደፊቱ ታላቅ ታሪክ ዛሬ ይጀምራል። አመሰግናለሁ። ይህ የአመራር ዶክመንተሪ ካነቃቃችሁ ላይክ፣ ሼር ማድረጋችሁን አትርሱ። በተጨማሪ እንዲህ ያሉ ህይወትንና አስተሳሰብን የሚቀይሩ ጥልቅ ይዘቶችን ለማግኘት ወደ ቻናላችን ጎራ ይበሉ፣ ሰብስክራይብ አድርጉ። አመሰግናለሁ።